ኢየሱስ ክርስቶስ ለዓለም መድኃኒት ሆኖ መስቀል ላይ ቀራንዮ ላይ ተሰቅሎ ደሙን አፍስሶ ይሄው በደሙ ድኜ መጣሁ። ይሄው እናንተ የምታመሰግኑት ጌታ ቀራንዮ ላይ እርቃኑን ሁሉ አይሁድ እየተዘባበቱበት ነው አላቸው። ደነገጡ። እንዴት መሞቱንም መወለዱንም እንደዛ መሆኑንም ምንም ያወቁ መላእክት እንደሆኑ ነው ዛሬ የሚተረከው። ከዚያ እንሂድ ተባብለው ተያይዘው እነ ሚካኤል እነ ገብርኤል መሪ ሆነው መጡ። ሲመጡ እውነትም ቀራንዮ ላይ እርቃኑን ሆኖ እየተተፋበት እየተዘበተበት ሚካኤል አርመመ ነው የሚለው ዛሬ። ሚካኤል በቃ ተገረመ ተደነቀ። አቤት ያንተ ምሕረት ቸርነት አለ። ገብርኤል ግን መታገስ አቃተው። አሬ ያንተ ምሕረት ቸርነት ሁል ጊዜ ነው አለና ሰይፉን መዘዘና ይወረውር አይሁድን አልፎ የቤተ መቅደሱን መጋረጃ አንዷን ክር ከሁለት ሰንጥቆ መሬትን እየደረመሰ እየሰነጠቀ ጌታ እስኪመጣ ድረስ ይሄዳል። ያ ሰይፍ እስካሁን አላቆመም። የሚቆመው ያ ሰይፍ የሚቆመው ጌታ ሰማይና ምድር ሲያልፉ ያኔ ሩጫው ይሄ ግን የቤተክርስቲያን ትምህርት ነው። በርግጥ አይ የመናፍቃን የጌታ የፕሮቴስታንት ነው። የቤተ መቅደሱ መጋረጃ እኮ እንግዲህ የገብርኤል አሁን ከሰባቱ ታምራት አንዱ ነው የሚባለው አይደለ?